ታምራለሽ አለ። ጠይም እጅግ ቆንጆ ነው። ወይ ሰከርኩ? ጉዳይ አይደለም። መልክ አፍቅሬ አላውቅም። ወደ ራሱ አስጠግቶ አቀፈኝ። የነበበት ቦታ ነገ ላይ ስናወራ ያሳፍረን ይሆን? ብንዋሽስ? ሌላ ቦታ እንደተገናኘን ብናወራ? ደርሰናል አለኝ። ቀበቶዬን እንደፈታ እያመላከተኝ የራሱን ፈቶ ወረደና በሩን እየከፈተልኝ ነው። ራት መብላት ትፈልጊ ይሆን አለ። አላሰኘኝም አልኩት። እጄን ይዞ እየመራ ወሰደኝ። ተከተልኩት። ቁልፉን ከፍቶ ገባን። በሩን ዘግቶ ግንባሬን ስሞኝ እንደነስ አለኝ። ያለ ሙዚቃ ወገቤን አቅፎ ወደ ራሱ ሳብ አረገኝ እና አንገቴ ስር ሳመኝ። ይኸው ሙዚቃ ብሎ ፈገግ አለ። እንዴት ያምራል! ሙዚቃ በሌለበት ተወዛወዝን። ወደ መጨረሻ ፊቸሪንግ ለመግባት አብሮኝ ሞዘቀ። ሩት ዊዝ ለካ ስሙን አላውቀውም። እንደ እፍረት ነገር ተሰማኝ። እንደ ተቃቀፍን እንቅልፍ ወሰደን። በነጋታው አይኔን የፀሐዩ ጨረር ሲቆጠቁጠኝ ነቃሁኝ። ዞሬ ሳይ ከጎኔ የለም። ስራ ረፍዶበት መሆን አለበት። በእሑድ ቀን ስራ አለ። ኮሜዲኖ ላይ ወረቀት አየሁ። መልእክት ጽፎ መሆን አለበት። ጨዋ ነው ብያል ነበር። ስምሽን ባለማወቄ ይቅርታ። መሳቢያ ውስጥ 3000 ብር አስቀምጬልሻለሁ። እንደሚበቃሽ ተስፋ አደርጋለሁ። ቀጭን ላብ በተራቆተው ጀርባዬ በኩል ሲፈስ ይታወቀኛል። ወይኔ ሩታ ምን መስየው ኖሯል። ሎትሮ በእሑድ ቀን ከቤት ወጥቼ አላውቅም ነበር። ሊያውም በጠዋት። ለነገሩ ከሴተኛ ዳሪም ጋር ተኝቼ አላውቅም። ቀድማይ ነቅታ ቢሆን ኑሮ ምን እንደምላት አላውቅም። ምንድነው የሚባለው? ሂሳብ ስንት ነው? ያስኩትን ጥቁር ቡና አየሁት። ይጤሳል እንደ ትንፋሿ። አንስቼ ፉት አልኩት። ይፋጃል። ጠይምነቷ፣ አይኗ፣ ከንፈሯ፣ ሳቋ። እሷ ምን እየሆንኩ ነው? እሷን ስለመቀየር እያሰብኩ ነው። የሰጠኋትን 3000 ብር በቂ መሆኑን እንኳን አላውቅም። ለምን እያሰብኳት እንደሆነም አላውቅም። ከነበሩኝ ፍቅረኞች አንዷም እንደሷ አቅፋኝ እንደምታቀጠራጥራለሁ። እንደሷ ስማኝ፣ እንደሷ አይታኝ አላውቅም። ብቻ ማሰብ ማቆም አልቻልኩም። ከሁሉም ወንዶች ማለቴ ደንበኞቿ ሁሉንም እንደዛ ነው የምትስማቸው። የፍቅርና ቀሰተችው መሽቶ የምትገኝበት ቤት እስከሄድ አቁነጠነጠኝ። ሄጄ እሷን የማናገር ድፍረቱ እንዳለኝ እርግጠኛ አይደለሁም። ሄጄ ከሌላ ሰው ጋር ባያት ምን እንደሚሰማኝ እንኳን እርግጠኛ አይደለሁም። እሑድ የ4 ቀን ያክል ተጎትቶ ስንከላውስ መሸ። ሄድኩ። ልቤ ይመታል። ቤቱ እንደተለመደው በመጠጥና በሲጃራ ጢስ ታፍኗል። አንዱ ጥግ ተቀምጬ ቢራ አዘዝኩ። የትላንቱ አስተናጋጅ ናት። ቀዝቃዛ ቢራ ከሞቀ ፈገግታ ጋር አቀረበችልኝ። እንደ ትናንቱ አመሰገንኳት። ሐሳቤ ቀኑን ሙሉ ሳስባት የዋልኳትን ጠይም ፍለጋ ላይ አተኩሯል። የት ነሽ የኔ ጠይም? አየኋት። እሷ ናት። የሲጃራው ጢስ ፊቷን ሸፍኖታል። በእጄ ይዤው የነበረውን ቢራ ተጎንጭቼ ወደ እሷ ሄድኩ። ፈገግ አለች። አጫጭር የተከረከሙ ፍንጭት ጥርሶች። እሷ አይደለች። ቁጭ በላ ቆንጆ ነው። እንውጣ። ከተቀመጠችበት ባለጌ ወንበር ላይ ተስፈንጥራ ተነሳች። አያይ ሌላ ሰው ነው የፈለኩት። የጀመርኩትን አረፍተ ነገር ሳልጨርስ ወደ ወንበሬ መመለስ ጀመርኩ። ከኋላዬ ማን ልሆንልህ ቆንጆ ስትል ይሰማኛል። ደንባራ አለች መሰል። እንጃ አስተናጋጇን ሂሳብ እንድትወስድ ጠራኋት። አትደግምም አለች እንደቀድሞ ሞቅ ባለ ፈገግታ። አይ እኔ የምልሽ የትናንቷ ልጅ ከደንበኛ ጋር ወጣ ነው? የቷ? ማታ አብራኝ የነበረችው ጸይም ቆንጆ ልጅ ሩታ። እሷ እኮ እዚህ አትሰራም። ኧረ እሷ ከወር በፊት ነው እዚህ መምጣት የጀመረችው። የመጀመሪያውን ሳምንት ከእንባ ከዛ የቀረውን ከሲጋራ ጋር ውስኪዋን አዳብላ ጠጥታ ትሄዳለች። ቢራ ለጨምር? አይ ታውቂያታለሽ? እዚህ አካባቢ ከሆነች ድንገት እዚህ ስትመጣ ነው የማውቃት። የት እንደምትኖር እንጃ። አመስግኜ ቲፕ ሰጥቻት ወጣ። ሩታ ምን ተሰምቷት ይሆን? ምን አለ ቆይቼ ስሟን እንኳን ጠይቂያት ቢሆን።
ቤቴን ከፍቼ ስገባ ብትኖር ብዬ ተመኘው። አልሆነም፣ የለችም። አልጋዬ ተነጥፏል። ከነዚህ ብርቅርቁ ሆኖ ጠረኗን ባይለቅ እሷን ቢለኝ ኮሜዲኔ ላይ ጧት የጻፍኩት ወረቀት አለ። ከጀርባው ሩታ ያሰብካትን አይደለችም። አንተም ሩታ ያሰበችን አይደለም። ግራ እንደሚያጋባ አውቃለሁ፣ ግን ብሩ አያስፈልገኝም። እንደዛ አልነበረም። ልክ ነህ። ስምህን እንኳን አላውቀውም። ከነአን እባላለሁ። ከነአን ሩታ። ከነአን ሩታ፣ የት ነሽ? የት ልፈልግሽ? እንደሰው